ሰላም ሰላም፣ እንዴት ናችሁ? ውድ የማንቸስተር ዩናይትድ ተከታዮች እንዲሁም ቤተሰቦች፣ በምሽቱ ሁለት አጫጭር ዜናዎችን ይዤላችሁ መጥቻለሁ እና በቀጥታ ወደ ዜናዎቹ ነው ማመራው። ማንቸስተር ዩናይትድ ከሙቪው ጋር እየጨረሰ ይገኛል። ይህን ዝውውር ልክ እንደጨረሱ የማንቸስተር የቦርድ አባላት ተጨማሪ 3 ተጫዋቾችን ለማስፈረም በዝግጅት ላይ ናቸው። ማንቸስተር ዩናይትድ በክረምቱ ብራያን ምቤሞን ከብሬንትፎርድ ካመጣ በኋላ በ3 ወሳኝ ቦታዎች ላይ ተጫዋቾችን የማስፈረም ፍላጎት እንዳላቸው ተነግሯል። ማንቸስተር ዩናይትድ የ24-25 የውድድር ዓመትን በሚያሳዝን ሁኔታ ያጠናቀቁ ሲሆን ለቀጣይ የውድድር ዘመን በቡድናቸው ውስጥ ጠንካራ ማጠናከሪያዎችን እንደሚያደርጉ ይጠበቃል እና በከፍተኛ እንቅስቃሴ ላይ እንደሆኑ መረጃዎች እየወጡ ይገኛሉ። እና ማንቸስተር ዩናይትድ አስቸጋሪ የፋይናንስ ሁኔታዎች በነበራቸው ቢሆንም ማቲያስ ኩናን ከወልቭስ ሲያስፈርሙ በዝውውር እቅዳቸው ላይ ትልቅ መበረታቻ አግኝተዋል። የእንግሊዙ ኃያል ክለብ ፍሮዋን ለማግኘት 62.5 ሚሊዮን የውል ማፍረሻውን ከፍሏል። ዩናይትዶች በቀጣይ የብሬንትፎርዱን ምቤሞን ለማስፈረም የመክፈቻ ጥያቄያቸውን ማቅረባቸው ተዘግቧል። ተጫዋቹ በግልጽ ፍላጎቱ ማንቸስተር ዩናይትድ መቀላቀል እንደሚፈልግ ለቦርድ አባላቱ ማሳወቁ ይታወቃል። ሆኖም ክለቡ ዩናይትድ ያቀረበው የመጀመሪያ ጥያቄ ብሬንትፎርድ ውድቅ በማድረግ ስምምነቱን ለመጨረስ ከኩንሃ ጋር ተመሳሳይ የሆነ ክፍያ እንዲከፍሉ ይፈልጋሉ። እንደ ዘ ጋርዲያን ዘገባ ከሆነ ማንቸስተር ዩናይትድ በዚህ ክረምት የብራያን ምቤሞን ፊርማ ካጠናቀቁ በኋላ 3 ቦታዎች ላይ ተጨማሪ ፊርማዎችን እንደሚያደርጉ ይጠበቃል። እንደ ዘገባ ከሆነ አጥቂ፣ አማካይና ግብ ጠባቂ የማስፈረም ትልቅ ፍላጎት አላቸው። ቅድሚያ ይሰጣሉ የተባሉት የማንቸስተር ዩናይትድ የቦርድ አባላት ከቀጣዩ የውድድር ዘመን በፊት 3ቱም ቦታዎች ማጠናከሪያ ለማድረግ ዝግጁ ናቸው። አንድሬ ኦናና ኦልድ ትራፎርድ ላለፉት 2 የውድድር ዘመናት ተስፋ አስቆራጭ ነበር። ስለሆነም እሱን ለመተካት ቅድሚያ ወሳኝ ግብ ጠባቂ ይፈልጋሉ። ከዚህም በላይ ኦናና በጣም ደካማ የሚባሉ ውጤቶችን ሲያስመዘግብ አይተናል። ማንቸስተር በአጥቂ ቦታ ላይ ዓለም አቀፍ ደረጃውን የጠበቀ አጥቂ ማምጣት ይፈልጋሉ። ከቅርብ ጊዜያት ወዲህ ከቪክቶር ዩጎሬስ ጋር ተገናኝተዋል። ማንቸስተር ዩናይትድ ተጨማሪ ፊርማዎችን ለማግኘት እንደ አሌሃንድሮ ጋርናቾ፣ ራሽፎርድ እና ጀደን ሳንቾ ያሉትን ተጫዋቾች ለመሸጥ በዝግጅት ላይ ናቸው። በሌላ ዜና ጋርናቾን ለመሸጥ ከሜዳ ውጭ የሆኑ ምክንያቶች ሊኖሩ ይችላሉ። አሌሃንድሮ ጋርናቾ በአሁን ጊዜ በማህበራዊ ሚዲያ ላይ በጣም ጥሩ ያልሆነና ደጋፊዎች በሁለት የከፈለ ማንነት ይዘው እየተመለከቱ ነው። እንደ ጂሚ ጊብሰን ወይም ኒኮ ዊሊያምስ ካሉ ተጫዋቾች ጋር ሲነጻጸር ሰዎች ስለ እሱ የሚናገሩበት መንገድ እጅግ ጥሩ እንዳልሆነ እየተዘገበ ነው። አንዳንድ የማንቸስተር ደጋፊዎች ጋርናቾ በዚህ ሲዝን እንደ ስተርሊንግ ወይም ዋርነር እንደተጫወተ ስለ እሱ ሲናገሩ ይታያሉ። አዎ፣ ጋርናቾ ባመለጠው የግብ ዕድሎች ምክንያት ከማንኛውም የዩናይትድ ተጫዋቾች የበለጠ ያበሳጫል። ነገር ግን ጋርናቾ ገና ጥሩ ችሎታ እንደያዘ ግልጽ ነው። ብዙ ጨዋታዎችን ማድረግ የሚችል እንዲሁም ረጅም ዕድሜ ማገልገል የሚችል ተጫዋች ነው። በዚህ ሲዝን ብዙ ጎልና አሲስት ያላቸው አንደር 21 ተጫዋቾች ላሚን ያማል እና ዱዌ ናቸው። ሰዎች ተጫዋቾች በ20 ዓመታቸው አብዛኛው ተጫዋቾች አሁንም ገና አለመሰላቸውን ያሳያሉ። ጋርናቾ አጨራረሱን ካሻሻለ እንዲሁም የአጨዋወት ዘይቤውን ካስተካከለ ገዳይ ይሆናል። ጋርናቾ ለብዙ ቡድኖች ጥሩ ፈራሚ ይሆናል። እርግጠኝነት ጋርናቾ እጅግ በጣም ወሳኝ ተጫዋች መሆን የሚችልበት አጋጣሚዎች አሉ። ራሱን ካሻሻለ እሱን መሸጥ ግዴታ ይመስላል። በአሁኑ ሰዓት ያለፉት 2 ወራት እሱ በጣም አደገኛ አጥቂያችን ነበር። ሁልጊዜ በሜዳ ውስጥ ከጋርናቾ ጋር ቡድኑ የበለጠ የሚያስፈራ ይመስል ነበር። ግን ከጊዜ ወዲህ ያመጣው የአቋም መውረድ
የቸልተኝነት በራስ ወዳድነቱ ግን እንዲተች አድርጎታል። ለምሳሌ በጊትነስ የመጨረሻዎቹ 22 ጨዋታዎች 1 ጎልና 0 አሲስት ነው ያደረገው። ነገር ግን ጥሩ ነገር አዲስ አሰልጣኝ ስለመጣ በሚል ሰበብ ከትችት ተረፈ። በአሞሪም ስር በጋርናቾ ላይ ተመሳሳይ ነገር ተከስቷል። ነገር ግን ጊተንስ አሁንም አግዝፈው ይመለከቱታል። ጋርናቾም ጊተንስን ተመሳሳይ አጫዋት በሚወዱ አዲስ አሰልጣኞች ስር ግማሽ ሲዝን አሳልፈዋል። የተሻለው ጋርናቾ ግን ዋጋው ወርዶ እናያለን። ምክንያቱም በቅርብ ጊዜያት በሚያሳያቸው አቋም ሁልጊዜ ዩናይትድ ሲሸጥ ነፃ ሲገዛ ውድ የማይፈታ እንቆቅልሽ መቼ እንደሚስተካከል ግን ወደፊት የምናየው ይሆናል። የዛሬው መረጃዎች እዚህ ስላወቁ ከወደዳችሁት ላይክ፣ ሼር በማድረግ ታበረታቱን ስል እናመሰግናለን።